ሰላም ጤና ይስጥልኝ አድማጭና ተከታታዮች የግንቦት 5 ቀን 2018 ዓ.ም የዕለቱን የምሽት አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ዋናዎቹን ላስደምጣችሁ። ከዓለም የሰላም ዘብ እስከ ፍትሃዊ የውክልና ጥሪ የኢትዮጵያ ባለብዙ ወገን ዲፕሎማሲና ለዓለም ሰላም ያላት ጽኑ አቋም ረጅም ታሪካዊ መሰረት ያለው ነው። ከሊግ ኦፍ ኔሽን እስከ ተባበሩት መንግስታት ድርጅት ተመድ ሀገራችን ለጋራ ደህንነት ስርዓት መከበር ዋጋ ስትከፍል ቆይታለች ተብሏል። እንዲሁም የኤርትራ በረሃ ለትጥቅ ትግል ገብተው ለዓመታት ትግል ያደረጉት ፕሮፌሰር ብርሃኑ አነጋጋሪ ቃለ መጠይቅ ተከስተው ኢትዮጵያን የሚመስል መከላከያ ሰራዊት ተገንብቷል ሲሉ ንግግር አድርገዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር ለመምከር በአካባቢው ሰዓት አቆጣጠር ዛሬ ረቡዕ ምሽት ቤጂንግ መግባታቸው ተሰምቷል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው አቻቸው ሺ ጂንፒንግ ጋር ለመምከር በአካባቢው ሰዓት አቆጣጠር ዛሬ ረቡዕ ምሽት ቤጂንግ ገብተዋል። ይህ ጉብኝት አሜሪካ ከኢራን ጋር በገባችበት ጦርነትና በኢኮኖሚያዊ ላይ በተፈጠረው አለመረጋጋት ወቅት የሚካሄድ በመሆኑ እጅግ ወሳኝ መሆኑ ተነግሯል። ፕሬዝዳንቱ ማክሰኞ ዕለት ከዋይት ሃውስ ከመነሳታቸው በፊት ለጋዜጠኞች ሲናገሩ እኛ ሁለቱ ልዕለ ኃያል ሀገራት ነን። ወታደራዊ አቅም በምድር ላይ ጠንካራው ሀገር ስንሆን ቻይና በሁለተኛ ደረጃ ትቀመጣለች ብለዋል። ትራምፕ ቤጂንግ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል ተደርጎላቸዋል። ከልዩ አውሮፕላናቸው ሲወርዱ የቻይናው ምክትል ፕሬዝዳንት ሃንጂንግ የውጭ ጉዳይ ሚኒስትሩ ማሻአውዙና የሁለቱ ሀገራት አምባሳደሮች ተቀብሏቸዋል። በቀይ ምንጣፍ ላይ ሲጓዙም 300 የሚሆኑ ወጣቶች የቻይናንና የሁለቱን ሀገራት ሰንደቅ ዓላማ በአንድነት እያውለበለቡ አቀባበል አድርገውላቸዋል። ትራምፕ ሺ ጂንፒንግ ቻይናን ለአሜሪካ ንግድና ኩባንያ የበለጠ ክፍት እንዲያደርጉ ጫና ለማሳደር ያቀዱ ሲሆን ለዚህም በርካታ የንግድ መሪዎችን ይዘው አቅንተዋል። በልዩ አውሮፕላኑ ውስጥ የቴስላው ኤሎን ማስክ፣ የኢንዶቪዥያው ጆንስ ሆንግና የሚሊያን ዶክመንተሪ ዳይሬክተር ብሬት ራይተር አይተዋል። የአፕል ዋና ስራ አስፈጻሚ ቲም ኩክ እና ሌሎችም የኩባንያ መሪዎች በቤጂንግ ስብሰባ ላይ ይጠበቃሉ። በተጨማሪም የትራምፕ ድርጅት ምክትል ፕሬዝዳንት የሆነው ልጃቸው ኤሪክ እና ባለቤቱ ላራ አብረው የሄዱ ሲሆን የድርጅቱ ቃል አቀባይ ግን ኤሪክ በዚህ ጉዞ ላይ ምንም አይነት የንግድ ስራ እንደማይሰራ በሰጡት መግለጫም አረጋግጠዋል። ፕሬዝዳንቱ ከመነሳታቸው በፊት ለኒውዮርክ ሬዲዮ አቅራቢ እንደተናገሩት አሜሪካ ከቻይና ጋር ያላት ግንኙነት ጥሩ መሆኑንና መግባባታችን ብዙ ጥቅሞች አሉት በማለት አወድሰዋል። ከጉዞ በፊት በማህበራዊ ትስስር ገጻቸው ላይም ከፕሬዝዳንት ሺ ጂንፒንግ ጋር ሲገናኙ ትልቅና ሞቅ ያለ ቅፍ እንደሚሰጧቸውም ጽፈው ነበር። ምንም እንኳ ቻይና የኢራን ነዳጅ ዋነኛ ገዢ ብትሆንም አሁን በወቅቱ ነዳጅ የጫኑ መርከቦች በሆርሙዝ ባህረ ሰላጤ በኢራን እገዳ ስር ቢታሰሩም ትራምፕ ግን ስለ ኢራን ጉዳይ ብዙም እንደማወያዩ ገልጸዋል። የምንወያይባቸው ብዙ ነገሮች አሉ። እውነቱን ለመናገር ኢራን ከነዚህ ውስጥ አንዷ ናት አልልም፣ ምክንያቱም ኢራንን በሚገባ ተቆጣጥረናታል ያሉት ትራምፕ በጦርነትም ሆነ በኢኮኖሚ ረገድ የቻይና እርዳታ እንደማያስፈልጋቸውም ተናግረዋል። የኑሮ ውድነትና የአሜሪካውያን የፋይናንስ ሁኔታ ከቻይና ጋር ስምምነት ለማድረግ ምንም ያህል እንዳነሳሳቸው በጋዜጠኛ ለቀረበላቸው ጥያቄ ፕሬዝዳንቱ በትንሹም ቢሆን አላነሳሳኝም የሚል ምላሽ ሰጥተዋል። አክለውም ስለ አሜሪካውያን የፋይናንስ ሁኔታ አላስብም፣ ስለምንም አላስብም፣ የማስበው ስለ አንድ ነገር ብቻ ነው፣ እሱም የኢራን የኒኩሌር መሳሪያ እንድታገኝ መፍቀድ የለብንም የሚል ነው በማለት አቋማቸውን በድጋሜ አረጋግጠዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ ኢትዮጵያ ከዓለም የሰላም ዘብ እስከ ፍትሃዊ ውክልና ጥሪ የኢትዮጵያ የባለብዙ ወገን ዲፕሎማሲና ለዓለም ሰላም ያላት ጽኑ አቋም ረጅም ታሪክ መሰረት ያለው መሆኑ ከሊግ ኦፍ ኔሽን እስከ ተባበሩት መንግስታት ድርጅት ሀገራችን ለጋራ ደህንነት ስርዓት መከበር ዋጋ ስትከፍል ቆይታለች ተብሏል። ኢትዮጵያ ለዓለም ሰላም ያላትን ቁርጠኝነት በቃላት ብቻ ሳይሆን በጀግኖች ልጆቿ ደምና መስዋዕትነትም አረጋግጣለች። በ1950ዎቹ በኮሪያ ጦርነት በተመድ አርማ ስር የተሳተፈው ዝነኛው ቃኘው ሻለቃ አንድም ወታደር ሳይማረክበትና የሞት አጋሩን ሜዳ ላይ ጥሎ ሳይመጣ ተልእኮውን በመፈጸም በዓለም ላይ ታላቅ ዝናን አትርፏል። በኮንጎ፣ በሩዋንዳ፣ በላይቤሪያ፣ ቡሩንዲና ሶማሊያ ግጭቶችን በማረጋጋት ረገድ የማይተካ ሚናም ተጫውታለች። በሱዳንና በደቡብ ሱዳን መካከል ባለችው አብይ ግዛት ተፋላሚ ወገኖች ሙሉ እምነት የጣሉት በኢትዮጵያ ላይ ብቻ በመሆኑ የሰላም አስከባሪ ኃይል ሙሉ በሙሉ ከኢትዮጵያ እንዲመጣም ተደርጓል። ከፍተኛ ቁጥር ያላቸው ሴት የሰላም አስከባሪዎችን በማሰማራት ረገድ ኢትዮጵያ በተመድ ዘንድ ከፍተኛ አድናቆትንም አትርፋለች። ከ80 ሺህ በላይ የሰላም አስከባሪዎችን ያሰማራችው ኢትዮጵያ ይህ ግዙፍ አስተዋጽኦ በተመድ የጸጥታው ምክር ቤት ላይ መዋቅራዊ ማሻሻያ እንዲደረግ ለመጠየቅ የሞራል የበላይነትን ሰጥቷታል። አፍሪካ በጸጥታው ምክር ቤት ውስጥ ተመጣጣኝ ድምፅና ፍትሃዊ ውክልና እንዲኖራት ኢትዮጵያ በጽኑ ትሟገታለች። ቢያንስ 2 ቋሚ ድምፅን በድምፅ መሻር ስልጣን ያላቸውና 5 ተለዋጭ መቀመጫዎችን ለአፍሪካ እንዲሰጡ በዓለም አቀፍ መድረኮች ጥሪዋን እያቀረበች ትገኛለች። የምክር ቤቱ መዋቅር የ1945ቱን የጂኦፖለቲካ ቅሪት ሳይሆን የዛሬውን ተጨባጭ ዓለም አቀፋዊ እውነታ የሚያንጸባርቅ መሆን አለበት የሚል ጽኑነትም አላት። የኢትዮጵያ አካታች ዲፕሎማሲ የታሪክ ውርስ ብቻ ሳይሆን ዛሬም በግጭት ቀጠናዎች ውስጥ በሚፈሰው የጀግኖች ደም የሚረጋገጥ ሕያው እውነት ነው። ኢትዮጵያ ለዓለም ሰላም የምታበረክተው አስተዋጽኦና ለፍትሃዊነት የምታደርገው ተሟጋችነት በዓለም ዲፕሎማሲ መድረክ ላይ ያላትን ተሰሚነት ከፍ
አድርጎታል ተብሏል። በመጨረሻ ወደምናየው ዝርዝር መረጃችን ስናልፍ ኢትዮጵያን የሚመስል መከላከያ ተገንብቷል ሲሉ ፕሮፌሰር ብርሃኑ ነጋ ተናግረዋል። ኤርትራ ብርሃን ለትግል ገብተው ለዓመታት ትግል ያደረጉት ፕሮፌሰር ብርሃኑ በአነጋጋሪ ቃለ መጠይቅ ተከስተዋል። ፕሮፌሰሩ ትናንት ከሻቢያ ጋር ሲሰሩ እንዳልነበረ ዛሬ ከሻቢያ ጋር የሚሰሩ ኃይሎችን ሲኮንኑም ታይተዋል። እርሳቸው ከሻቢያ ጋር ሲሰሩ ጽድቅ፣ በተቃራኒው ደግሞ ከሻቢያ ጋር ሲሰሩ ኃጢአት ነው በማለትም የሚጋጩ ሀሳቦችን ሲዘነዝሩ ተደምጠዋል። በተጨማሪም ስለ ህወሓት ሻቢያና አማራ ኃይሎች ጥምረት ባነሱት ሀሳብ ሶስቱ ኃይሎች የጋራ ህልም ያላቸው አይመስለኝም፣ ምናልባትም የየራሳቸውን ሀገር ለመመስረት ካልሆነ በስተቀር ሲሉም ተደምጠዋል። አብይ አዞይ አንድም የሰራው ስራ የለም፣ አሁን ላይ ኢትዮጵያዊነትን የሚያቀነቅን መከላከያ ሰራዊት ተገንብቷል የሚል ጉዳይም አንስተዋል። በዚህ ቃለ መጠይቃቸው በዋናነት ከሻቢያ ጋር ስለነበራቸው ግንኙነትና አሁን ከሻቢያ ጋር ስለሚሰሩ ኃይሎች ያነሱት ሀሳብ ትኩረት የሚስብ ነው። እርሳቸው ከሻቢያ ጋር ለዓመታት እጅና ጓንት ሆኖ መስራታቸውን እንደ ጽድቅና ልክ እንደሆነ ነገር አድርገው ያቀረቡ ሲሆን ሌሎች ኃይሎች ከሻቢያ ጋር መስራታቸው ደግሞ ሲነቅፉም ተደምጠዋል። የህወሓትና የሻቢያ እንዲሁም የህወሓት እና የአማራ ኃይሎችን ጥምረት በውሃና ዘይት መስለውም ተሳልቀዋል። ሻቢያና ህወሓት ውሃና ዘይት ናቸው፣ እንዲሁም ህወሓትና የአማራ ብሔርተኛ ውሃና ዘይት ናቸው ያሉት ብርሃኑ ነጋ ያን ጊዜ ህወሓትን የተቃወምን ኢትዮጵያን ይገነጣጥላታል ብለን ነው፣ ብልጽግና ደግሞ ኢትዮጵያን ይገነጣጥላታል ብለን አናምንም። ሻቢያ ደግሞ ህወሓትን ይጠላል። እነዚህ ኃይሎች ውሃና ዘይት ናቸው። በተመሳሳይ የአማራ ብሔርተኛም ጋር ውሃና ዘይት ናቸው። እነዚህ ኃይሎች ባንድ ተሰብስበው ሲታገሉ ምንም የጋራ ዓላማ ለማሳካት ነው ብለት ብትጠይቀኝ እነዚህ በጋራ ተሰብስበው የሚገዙት አገር ሳይሆን ሁሉም በየራሳቸው አገር ሊፈጥሩና ኢትዮጵያ ሊበታትኗት ነው የሚችሉት እንጂ አንድ ነገር አይፈጥሩም ብዬ አላስብም በማለትም አብራርተዋል። በዚህ ቃለ መጠይቅ ፕሮፌሰሩ ሌላ ያነሱት ነጥብ የ2010 ለውጥ በተመለከተ ለውጡ በመጣ ሰሞን የፖለቲካ ኃይሎችን አሰላለፍ በተመለከተ ጥናትና ትንተና ማድረጋቸውን ጠቅሰው በመጨረሻ አብይ የኢትዮጵያ ሀሳብ የተሻለ በመሆኑ ያንን አሰላለፍ መምረጣቸውን ተናግረዋል። ከደርግ ዘመነ መንግስት በኋላ ስለ ኢትዮጵያዊነትና ኢትዮጵያ የሚያስብ መከላከያ ሰራዊት አለን የሚሉት ፖለቲከኛው ከ5 ዓመት በፊት ልዩ ኃይል ተብሎ በየመንደሩ በዘር የታጠቀ ሰራዊት ነበረ አገሩን የሞላው። አሁን ግን በመንግስት ተቋም ውስጥ እንዲህ ያለ ነገር አይታይም። አሁን ያለው ከመከላከያ ሰራዊት በትጥቅና ሰው ኃይል ብቻ ሳይሆን በሳቤ ደረጃም ኢትዮጵያዊነትን የተላበሰ ነው። ይህ ከረጅም ዓመት በኋላ አሁን የሆነ ነው። ኢትዮጵያ ስትገነጣጠል ዝም ብሎ የሚያይ ይህን ማስቆም የሚችል ኃይል አለ ብዬ አምናለሁ በማለትም ተደምጠዋል። ሌላው በዚህ ቃለ መጠይቅ ያነሱት ሀሳብ ትምህርት ሚኒስትርነት ሹመታቸውን የተመለከተ ነው። በወቅቱ የሹመት አማራጭ ሲቀርብላቸው ከሌሎች ዘርፎች የትምህርት ሚኒስትር መሆን እንደመረጡ ተናግረዋል። የትምህርት ሚኒስትር ሁኜ ማገልገል ከጀመርኩበት ጊዜ አንስቶ አንድም ነገር ሳላምንበት ያደረግኩት ነገር የለም፣ ወይም ዶክተር አብይ አዞ እየሰራሁት ደግሞ አንድም ነገር የለም፣ ሙሉ ነጻነት የተጠብቆ እየሰራው ነው ብለው ተደምጠዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዲስ መረጃ ይመስላል። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ